ክብራትና ክብራን የመቀለ ሴንትራል ተከታታዮች እንደምንሰነበታችሁ። ዛሬ ሮብ ነሐሴ 13 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በመቀለ አቅራቢያ የደረሰ የድሮን ጥቃት፣ ከከተማዋ 12 ኪሎ ሜትር ርቀት ላይ ባለችው እንደርታ ወረዳ የተፈጸመው ጥቃትና የነዋሪዎች ስጋት፣ ህወሓት መራሹ የትግራይ ክልል አስተዳደር በኬንያ ድርድር ሊደረግ ነው የሚሉትን ዘገባዎች አስተባበለም። ከ1977 ዓ.ም ወዲህ እጅግ የከፋው ድርቅ፣ በትግራይ በ400 ቀበሌዎች ዝናብ ባለመዝነቡ ምክንያት የተከሰተው አሳሳቢ ሁኔታም፣ 5000 ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለም። በሌላ በኩል ደግሞ በአሜሪካ አንዲት ህፃን ልጅ የደፈረው ወንጀለኛ በሞት ፍርድ ስለመገደሉና ሌሎች መረጃዎችን አካተናል። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በመቀለ አቅራቢያ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንዱ ቆሰለም። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት የፕሪቶሪያውን የሰላም ስምምነት አደጋ ላይ እየጣለው ባለበት ሁኔታም በትግራይ ክልል ዋና ከተማ በመቀለ አቅራቢያ በተፈጸመ የድሮን ጥቃት አንድ ሰው ሲገደል ሌላ አንድ ሰው መቁሰሉን ቢቢሲ ከባለስልጣናትና ከአይን እማኞች በመነሳት ዘግቧል። ጥቃቱ የተፈጸመው ማክሰኞ ጠዋት 3 ሰዓት ተኩል ከክልሉ ዋና ከተማ መቀለም 12 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ኩሃ ቀበሌ በሚገኘው ዳንዴራ መንደር መሆኑንም የአይን እማኞችና የአካባቢው አስተዳደር ተናግረዋል። የኢትዮጵያ መንግስት በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጠም። ጥቃቱን መፈጸሙንም ሆነ አለመፈጸሙንም አላስታወቀም። ይህ የድሮን ጥቃት ባለፉት ሳምንታት በትግራይ ውስጥ ከተሰሙ ተከታታይ የድሮን ጥቃቶችና የታጠቁ ግጭቶች የቅርብ ጊዜ ክስተት ሲሆን የ2 ዓመቱ አስከፊ ጦርነት ባስቆመው የሰላም ስምምነት ከ4 ዓመት ባነሰ ጊዜ ውስጥ ክልሉ ዳግም ወደ ሰፊ ግጭት ሊገባ ይችላል የሚለውን ስጋት በአካባቢው ነዋሪዎች ዘንድ አባብሶታል። የተባለው ጥቃት ከሞትና ጉዳት ባሻገር የተፈጸመበት ቦታ ትልቅ ትርጉም አለው። ኩሃ አቅራቢያ የምትገኘው የዳንዴራ መንደር ከመቀለ 12 ኪሎ ሜትር ርቀት ላይ የምትገኝ መሆኗ ጥቃቱ የትግራይ ፖለቲካዊና አስተዳደራዊ ማዕከል ወሰን ጥሶ መቃረቡን ያሳያል። ይህም የቅርብ ጊዜ ወታደራዊ ውጥረቶች ከሩቅ የድንበር አካባቢዎች አልፈው የተስፋፉ መሆናቸውንም ስጋት ይፈጥራል። የአካባቢው አስተዳደር እንደገለጸው በድሮን ጥቃቱ አንድ ሰው ሲገደል ሌላው ቆስሏል። ይሁን እንጂ ያነጣጠረው ነገር ምን እንደሆነና የደረሰው አጠቃላይ ጉዳት ምን ያህል እንደሆነ ወዲያውኑ ግልጽ አልሆነም። የኢትዮጵያ ሰራዊትም ጥቃቱን በይፋ አላመነም ወይም ኃላፊነቱን አልወሰደም። በከተማው አቅራቢያም የድሮን እንቅስቃሴዎች መመለስ ሰፊ ውጥረትን ሊፈጥር ይችላል የሚለውን ስጋት የሚቀሰቅስ ሲሆን በተለይም ባለፉት ወራት በፌዴራሉ መንግስትና በህወሓት መካከል የነበረው የፖለቲካ ውጥረት እየጠነከረ መምጣቱ ስጋቱን ይበልጥ አባብሶታል። ባለፉት ሳምንታት የትግራይ ባለስልጣናት በራያ አላማጣ፣ መረዋ አካባቢን ጨምሮ በተለያዩ የትግራይ ክፍሎች የድሮን ጥቃቶች መፈጸማቸውን ገልጿል። የድሮን ጥቃት ሪፖርቶች ከመሬት ላይ ከሚደረጉ ተዋጊዎች ሪፖርቶች ጋር አብረው ተነስቷል። በዚህ ወር መጀመሪያ ላይ በምዕራብ ትግራይ ከሱዳን ድንበር አቅራቢያ ሸረሪና አካባቢ ግጭቶች መከሰታቸውን ተዘግቧል። የፌዴራል ኃይሎች ጥቃት ሰንዝሯል ሲል ህወሓት ሲከስ፣ የፌዴራል መንግስት ባለስልጣናት ደግሞ የትግራይ ኃይሎች የተሰባሰቡትና ሰላሙን አደጋ ላይ የሚጥሉ ቀስቃሽ እርምጃዎችን ወስደዋል ሲሉ ከሷል። ከአካባቢው የወጡ ሪፖርቶችም ከባድ መሳሪያዎችንና ድሮኖችን ጨምሮ የጦር መሳሪያዎች ጥቅም ላይ መዋላቸውን አመላክቷል። ግጭቶችና የአየር ጥቃት ሪፖርቶች በተለያዩ የትግራይ ክፍሎች የተመዘገቡ ሲሆን በአዲስ አበባና በህወሓት መካከል ያለው የፖለቲካ ውዝግብም እየከረረ መጥቷል። በ2013-2015 ጦርነት ወቅት በሰፊው ጥቅም ላይ የዋሉት ድሮኖችና ከባድ መሳሪያዎች አሁን መመለሳቸው
የአካባቢው ግጭቶች ወደ ሰፊ ጦርነት ሊለውጡ ይችላሉ የሚለውን ስጋትም አጠናክሮታል። በእርግጥ የቅርብ ጊዜው ግጭት ከቀድሞው ጦርነት ጋር ሲነጻጸር አሁንም ትንሽ የሚባል ነው። ሁለቱም ወገኖች ሰፊ ጥቃት መክፈታቸውን የሚያሳይ ግልጽ ምልክት የለም። ሆኖም ግን የወታደራዊ እንቅስቃሴዎችና እየተባባሰ የመጣው የፖለቲካ ግንኙነት የ2015ቱ የሰላም ስምምነት ውጥረቶቹን መቆጣጠር መቀጠል ይችል እንደሆነ አሳሳቢነት ጨምሯል። በህወሓትና በፌዴራል መንግስት መካከል በኬንያ ድርድር ሊደረግ ነው የሚሉ ዜናዎች መሰረተ ቢስ ናቸው ሲል ህወሓት መራሹ የትግራይ ክልል አስተዳደር ገለጸ። በቅርቡ ወደ ቀድሞ የክልል ስልጣን መዋቅር መመለሱን ያወጀው በህወሓት የሚመራው የትግራይ ክልላዊ አስተዳደር የኮሙኒኬሽን ጉዳዮች ቢሮ ወቅታዊውን የክልሉን ሁኔታ አስመልክቶ በሰጠው መግለጫ ስለ እርቅና የሰላም ድርድር የሚወሩ ዘገባዎች ከእውነት የራቁ ናቸው ሲል አስተባብለዋል። የቢሮ ኃላፊ አብርሃም ሐጎስ በአሁኑ ወቅት በክልሉ በኩል እየተደረገ ያለው የመከላከል ዝግጅት ዋና ዓላማው የተወሰነ የፖለቲካ ስርዓት ለማስወገድ ሳይሆን የትግራይ ህዝብ ህልውና የማረጋገጥ ጉዳይ ነው ብለዋል። ኃላፊው አክለውም ብልጽግና ከተመሰረተበት ጊዜ ጀምሮ በትግራይ ህዝብ ላይ በደሎችን ሲፈጽም የቆየ ነው ብለው ከሷል። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን በስውር ተመሳሳይ ድርጊቶችን ሲፈጽም ቆይቶ አሁን ደግሞ ወደ ሁለተኛ ደረጃ ጥቃት ተሸጋግሯል ሲሉ ውንጀላ አቅርቧል። ይህንንም ጥቃት ለመመከት በህወሓት የሚመራው የትግራይ ክልል አስተዳደር የሰው ኃይልና ሎጂስቲክን በማመጣጠን ግንባርንና ደረጃን በማጠናከር ህዝቡ ላይ የሚፈጸመውን ወንጀል ዘላቂ በሆነ መንገድ ለማስቆም በትኩረት እየሰራ ይገኛልን ብሏል። በቅርብ የተደረጉ የጥቃት ሙከራዎች በደረሰባቸው ከባድ ሁለንተናዊ ኪሳራ ምክንያት በቀል ለመውሰድ ሲባል በሰላማዊ ዜጎች ላይ ያነጣጠረ ተደጋጋሚ የድሮን ጥቃት እየተፈጸመ ይገኛል ሲሉም ኃላፊው ገልጿል። በመጨረሻም ኃላፊው የእርቅና የሰላም ድርድር እየተካሄደ ነው፣ የትግራይ ልኡካን ወደ ኬንያ ሄዷል፣ አደራዳሪዎች ወደ ትግራይ ገብቷል በሚል የሚሰራጩት መረጃዎች በሙሉ መሰረተ ቢስ መሆናቸውን ጠቅሷል። ሳልሳይ ወያነ ትግራይ በትግራይ ያጋጠሙን የድርቅ አደጋ ለመከላከል አስቸኳይ ምላሽ እንዲሰጥ ጥሪ አቀረበም። ሳልሳይ ወያነ ትግራይ በክልሉ ያጋጠመውን ከባድ የድርቅ አደጋ ለመግታት የተቀናጀ የእርዳታ እንቅስቃሴ በአስቸኳይ እንዲጀመር ጥሪ አቅርቧል። ሳልሳይ ወያነ ትግራይ ነሐሴ 11 ቀን ባወጣው መግለጫ የትግራይ የአደጋ ስጋት ስራ አመራርና ቅድመ ማስጠንቀቂያ ኮሚሽን መረጃን ጠቅሶ እንደገለጸው እስከ ሐምሌ 24 ቀን ድረስ በክልሉ 400 ገጠር ቀበሌዎች ምንም አይነት የዝናብ ጠብታ አልዘነበም። ይህም በኤልኒኖ ምክንያት የተከሰተ ከባድ የድርቅ አደጋ በሰው በእንስሳትና በተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሰ ይገኛልም ብለዋል። ድርጅቱ አክሎም ከጦርነቱ ማብቃት በኋላ የተከሰተው ኢኮኖሚያዊ ውድቀት፣ ስራ አጥነትና የተፈናቃዮች ሁኔታ አደጋውን የበለጠ እንዳከበደው ገልጾ የሰብአዊ እርዳታ ድርጅቶችና የትግራይ ተወላጆች አስቸኳይ እርዳታና የተቀናጀ የድጋፍ ስራዎችን እንዲጀምሩ ጥሪ አስተላልፏል። በሌላ በኩል የትግራይ ግብርናና ተፈጥሮ ሀብት ቢሮ በሰጠው መግለጫ በክልሉ ያጋጠመው ድርቅ ከ1977 ዓ.ም ወዲህ እጅግ የከፋው መሆኑን አስታውቋል። የቢሮ ምክትል ኃላፊ አቶ አበራ ከደነው በበኩላቸው በ23 ወረዳዎች አነስተኛ የዝናብ መጠን የተመዘገበ ሲሆን በዘገየ ዝናብ ምክንያት ዘር በወቅቱ አልተዘራም ብለዋል። በምስራቅ ደቡብና ደቡብ ምስራቅ ዞኖች የከፋ ጉዳት የደረሰ ሲሆን በሰሜን ምዕራብና ማዕከላዊ ዞኖች ደግሞ የአሜሪካን ባርኖስ የጎርፍና የበረዶ አደጋዎች ተመዝግቧል። የእንስሳት ሀብትና ልማት ዘርፍ አስተባባሪና ምክትል ኃላፊ አቶ ተክለ ገብሩ በበኩላቸው በ24 ወረዳዎች 9 የእንስሳት በሽታዎች የተቀሰቀሱ ሲሆን በ13 ወረዳዎች ደግሞ የከብቶች መካንነትን ማጋጠሙ ገልጿል። የግብርና ቢሮ አደጋውን ለመቋቋም የአፈርና ውሃ ጥበቃ፣ ፈጣን ሰብሎችን ማቅረብ፣ የከብት መኖና የክትባት ስራዎችን እያከናወነ መሆኑንም አስታውቋል። በሺዎች የሚቆጠሩ ኢትዮጵያውያን ከአሜሪካ በአስቸኳይ ሊባረሩ ነው ተባለም። የአሜሪካ ፌዴራል ፍርድ ቤት ባስተላለፈው ያልተጠበቀና አከራካሪ ውሳኔ ከ5000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረው የጊዜያዊ ከለላ ወይም ቲፒኤስ መብት የትራምፕ አስተዳደር እንዲሰርዝ አግዶ የነበረውን የህግ እገዳ ሙሉ በሙሉ አንስቷል።
ውሳኔው በአሜሪካ የሚኖሩ በርካታ ኢትዮጵያውያንና ቤተሰቦቻቸውን ለከፍተኛ ስጋትና ጭንቀት የዳረገ ሲሆን በአጭር ጊዜ ውስጥ ሀገር ለቀው እንዲወጡ ወይም የኃይል እርምጃ እንዲጠበቃቸው መንገድ ከፍቷል። የፌዴራሉ ዳኛ ብራያን መርፊ የህግ እገዳውን ያነሱት በአሜሪካ ጠቅላይ ፍርድ ቤት የተሰጠውን አቅጣጫ ተከትለው ነው። ጠቅላይ ፍርድ ቤቱ የሀገር ውስጥ ደህንነት መስሪያ ቤት የጊዜያዊ ከለላዎችን ለማቋረጥ የሚያሳልፋቸውን ውሳኔዎች የፌዴራል ፍርድ ቤቶች መልሰው የመመርመር ስልጣናቸውን የሚገድብ ውሳኔ ማሳለፉ ይታወሳል። ይህም አስተዳደሩ ከለላውን ለማቋረጥ በህግ በኩል ተደቅኖበት የነበረውን የመጨረሻ ትልቅ እንቅፋት በአንዴ እንዲወገድ አድርጎታል። ኢትዮጵያውያን ይህንን ከለላ ያገኙት በ2022 በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን በኢትዮጵያ በነበረው ጦርነትና የሰብአዊ ቀውስ ምክንያት ነበር። ሆኖም የሀገር ውስጥና ደህንነት መስሪያ ቤት አሁን በኢትዮጵያ ያለው ሁኔታ ወደ ሀገራቸው በሚመለሱ ዜጎች ደህንነት ላይ ከባድ ስጋት አይደቅንም የሚል ምክንያት በማቅረብ ውሳኔውን አጽድቋል። በአሁኑ ወቅት የአሜሪካ ውጭ ጉዳይ መስሪያ ቤት ኢትዮጵያን በደረጃ 3 የጉዞ ማስጠንቀቂያ ስር አስቀምጧት ይገኛል። መስሪያ ቤቱ አሁንም በሀገሪቱ ውስጥ ያሉ ግጭቶችን፣ ወንጀሎችን፣ እገታዎችን እንደ ዋና የደህንነት ስጋት የሚጠቅስ በመሆኑ ዜጎችን ወደዚህ አይነት ሁኔታ መመለስ አደገኛ እንደሆነ ተሟጋቾች ይከራከራሉ። የሀገር ውስጥ ደህንነት ሚኒስትሩ ማርኬን ሙሊን በበኩላቸው በፍርድ ቤቱ ውሳኔ ከፍተኛ ደስታቸውን ገልጿል። ሚኒስትሩ ከለላውን ከመጀመሪያውም ቢሆን ጊዜያዊ እንደነበር በማሳሰብ ውሳኔው የተላለፈባቸው ግለሰቦች ከአሜሪካ በገዛ ፈቃዳቸው እንዲወጡ አበክረው አስጠንቅቀዋል። ካልሆነ ግን በግዴታ የመባረር እርምጃ እንደሚጠብቃቸውም ጠቆም አድርጓል። በአሜሪካ የ5 ዓመት ህፃን ላይ የግብረ ስጋ ድፍረት ፈጽሞ ህይወቷን ያጠፋው ወንጀለኛ በገዳይ መድኃኒት መርፌ ተገደለ። በአሜሪካ አላባማ ግዛት ካማሪ ሆላንድ የተባለች የ5 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ፈጽሞ ህፃኗን በመግደሉ የተፈረደበት ጄሬሚ ትሬማይን ዋሊያምስ የተባለ የ42 ዓመት ጎልማሳም ባለፈው በሞት ተቀጥቷል። ካማሪ በ2021 ከጆርጂያ ኮሎምበስ ከተማ ከቤቷ ከጠፋች በኋላ ምርመራው ወደ አላባማ ፊኒክስ ሲቲ ተስፋፋ። ፖሊስ ዊሊያምስ በሚኖርበት ቤት ፍተሻ ሲያካሄድ የህፃኗ እቃዎች ተገኝቷል። በመጨረሻም አስክሬኗ ከህንፃው ምድር ቤት ተገኝቷል። በምርመራው መሰረትም ህፃኗ ከመገደሏ በፊት ታስራ የግብረ ስጋ ድፍረት ተፈጽሞባት ነበር። በመጨረሻም በመታነቅ ህይወቷን አጥታለች። በዊሊያምስ ስልክ ላይም ጥቃቱን የሚያሳዩ ቪዲዮዎች መገኘታቸውን በፍርድ ሂደቱ ተገልጿል። ዊሊያምስ እንደ አውሮፓውያን አቆጣጠር በ2024 የሞት ፍርድ የተፈረደበት ሲሆን ጥፋተኛ መሆኑን አምኖ የይግባኝ ሂደቶችን ለመተው በመምረጡ የተፋጠነ የሞት ፍርድ ተፈጽሞበታል። በዚህም ባለፈው ሳምንት ሐሙስ ዕለት በገዳይ መድኃኒት መርፌ ተገድሏል። የአላባማ ጠቅላይ አቃቢ ህግ ቢሮ እንደገለጸው ዊሊያምስ ከዚህ በፊትም በሌሎች ህጻናት ላይ ጾታዊ ጥቃት መፈጸሙን መናዘዙን ተገልጿል። የዊሊያምስ ግድያ በተፈጸመበት በዚያው ሐሙስ ቀን በኦክላሆማና ቴኔሲ ግዛቶች 2 ሌሎች የሞት ፍርዶችም ተፈጽሟል። በኦክላሆማ 70 ዓመቱ ካርሎስ ክሪስታ ሮድሪጌዝ እንደ አውሮፓውያን አቆጣጠር ባለቤቱን ኦሊሞፒያ ፊሸር በመግደሉ ሞት ተፈርዶበት ተገድሏል። የሞት ፍርዱ ከመፈጸሙ በፊት ከ20 ዓመታት በላይ ዘብጥያ ተወርውሯል። በቴኔሲ ደግሞ 66 ዓመቱ አንቶኒ ዳረል ሂንስ እንደ አውሮፓውያን አቆጣጠር በ1985 ካትሪን ጄን ጄንሪክስን የተባለች የ54 ዓመት የሜቴል ሰራተኛ በመግደሉ ተገድሏል። የሞት ቅጣቱ የተፈጸመው ወንጀሉ ከተፈጸመ ከ40 ዓመታት በኋላ ነው። ግለሰቡ ላለፉት 40 ዓመታት በእስር ቆይቷል። በአሜሪካ ኦክላሆማ፣ ቴኔሲና አላባማ በአንድ ቀን 3 የሞት ቅጣቶችን ተፈጽሟል። ይህ በአሜሪካ ከረጅም ዓመታት በኋላ በአንድ ቀን 3 ግዛቶች የሞት ቅጣት ሲፈጸሙ የታየ ክስተትም ሆኗል። ለመጨረሻ ጊዜ 3 የአሜሪካ ግዛቶች በአንድ ቀን የሞት ቅጣት የፈጸሙት እንደ አውሮፓውያን አቆጣጠር ጥር 7 ቀን 2010 ነበር። የ26ቱ ክስተት ከ16 ዓመታት በኋላ የተደገመ ነው። 3ቱ የሞት ቅጣቶች በግዛቶቹ በተናጠል የተወሰኑ እንጂ በአንድ ላይ እንዲፈጸሙ ተቀናጅተው አልነበረም። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫ ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸር ሰንብቱ።